ፓስተር ተብሎ ቸርች ከፍቷል። ከዚህ ልምድ የተነሳ ከደስታችን ብዛት የተነሳ አሁንም ደግሜ ይቅርታ እንጠይቃለን። ይህ ስህተት ነው። ግን ከመግለጫው የተነሳ ግን የተደረገበት ዘመቻ ደምረው በስነ ምግባር አይደለም የተወገዘው። ቀድሞ ነው እሱ 13 ቁጥር 11ን ገልጬ ቪዲዮ ሰርቼላችኋለሁ። ከእንቅልፍ የምነቃበት ሰዓት እንደደረሰ አሁን ነቅቷል፣ ተነስቷል። ደወሉን ሰምቶ ትክክለኛው ደወል ከየት እንደተደወለ ትክክለኛው የህይወት መስመር የት እንደሆነ ነፍሳ ከመንፈስ ቅዱስ ጋር ሲከብር ነበረ፣ አለ፣ ይኖራል። ክብር ምስጋና ለአምላካችን ይሁን። ደሜ እንወዳለን። በዚህ ህይወት መንገድ መመላለስ የምትፈልጉ ሰዎች የተከፈተ በር ተሰጧቸዋል። ኑ ብለን ግብዣችን እናቀርባለን። ኑ በብርሃኑ ተመላለሱ። ደሜ እንወዳለን። በድጋሚ እኔ ቃላት የለኝም ለአንተ ክበርልን ደሜ። አመሰግናለሁ። በጣም የሚገርም የኔ አባት፣ የኔ ትሁት፣ የኔ አስታራቂ ጸጋና ሰላም ይብዛሉት። ቀሲስዬ በጣም እኮ ነው የምወዱት። በጣም ቀሲስዬ ይፍቱኝ፣ ባርኩኝ። እርሶ እያሉ መምህራን እያሉን ይህን ያህል የለፈለፍኩት ይፍቱኝ፣ ባርኩ። መምጣቴ ነው። እኔ ወንድሞቻችን ደምረው ልጃችን እንኳን ከማህበረ ምዕመናን እግዚአብሔር በሰላም በጤና በህይወት ቀላቀለ። ወንድማችን ሃኖስ፣ መምህር ጎሳ፣ ላያን፣ ዘማሪ ብርሃኑ ብሩክ፣ በዛብሎን፣ ዲያቆን መምህር ቢኒ፣ ሌሎችም ልጆቻችን እንዴት ዋላችሁ? እንኳን ደስ አላችሁ። እግዚአብሔር አምላክ ማን ተባልክ ደሜ? ሀብተወልድ ሀብተወልድ። እንኳን ከማህበረ ምዕመናን እግዚአብሔር ቀላቀለ፣ ወጥመድ ተሰበረ፣ እኛም አመለጥን ይላል ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር አምላክ እንግዲህ ከአንበሶች ነጥቃችሁ አድኑ አይደለም የሚለው። ስለዚህ ነጥቀው ስላዳኑ ወንድሞቻችን ክብር ምስጋና ይገባቸዋል። አንተም ወደ ቀደመችዋ ወደ ቤተክርስቲያን እንኳን በሰላም መጣ። አምላካችን እግዚአብሔር ከዚህ በኋላ ደግሞ በእውነት በደንብ የምታገለግልበትን ጸንተህ ተተክለህ የምትኖርበትን በቃልና በአንደበት ሳይሆን በስራና በእውነት የምትኖርበትን የልብህ መሻት ተፈጽሞ በህይወት አብበህ የምትኖርበትን ዘር ብቻ ሆነ የማትቀርበትን ችግኝ ብቻ ሆነ የማትቀርበትን እንደ ዛፍ እንደ ምንድነው እንደ ዘንባባ ዛፍ እንደ ፓልም ትሪ አድገህ አፍርተህ ለብዙዎች መዳን ምክንያት፣ ለብዙዎች መመለስ ምክንያት፣ ለብዙዎች መጠገን ምክንያት፣ ለብዙዎች መቁሰል መዳን መፈወስ ምክንያት እንድትሆን እግዚአብሔር ለአንድ ዓላማ ጠርቶሃል፣ እናምናለን። ለአንድ ኃላፊነት ጠርቶሃል፣ እናምናለን። ስለዚህ ቀስ ብለን መሰረት ይዘን መሰረታችንን በደንብ ደልድለን ከዛ ደግሞ ጣሪያና ግድግዳውን ምግባሩን ሌላውን ነገር ገንዘብ አድርገን በጨው እንደተቀመመ በጸጋ እየመሰከርክ እየተናገርክ ነፍሳትን ወደ ቤቱ እንድታመጣ እግዚአብሔር ወዶሃል። ጠፍተህ እንድትቀር ያልፈለገ መድኃኔዓለም ኢየሱስ ክርስቶስ በዕለተ ቀኑ ሀብተወልድ በሚል ስም ወደ ቤቱ ቀላቅሎሃል። ከዚህ በኋላ ሰማይ ተከፍቶ ሌሎችም ነገሮችን እንድታይ ፈቃዱ ሆኗል። ከደጅ ታውቃት ትመለከታት የነበረችውን ቤተክርስቲያን ወደ ውስጥ ገባ ብለህ ደግሞ እንድታያት እግዚአብሔር ፈቅዶልሃል። እንግዲህ ከሚስጥራቱ እየተካፈልክ ትምህርቷን በደንብ እየተማርክ ስርዓቷን በደንብ እየጠነቀክ ሁሉን ነገር አስተባብረህ ጥሩ የተሟላ ኦርቶዶክሳዊ ስብዕና ኖሮ ቤተክርስቲያንን እንድታገለግላት እርሱ በቸርነቱ ይፍቀድልህ። እንኳን በሰላም መጣ። እንግዲህ 1 2 3 ጊዜ በደንብ ተገናኝተን ተጨዋውተናል። እግዚአብሔር ፈቅዶ ደግሞ አሁን በስጋ ብቻ ሳይሆን የነፍስም አንድነት
የእምነት አንድነት ደግሞ ኖሮን የበለጠ እንድናመሰግነው ፈቃድ ሆኗል። ስለዚህ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነ ከወንድሞች ጋራ አገልግሎትህን ሃይማኖትህን በደንብ አጠንክረህ እንድትይዝ አደራ ማለት እወዳለሁ። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። ሀብተወልድ አሜን አሜን። አባታችን ቴንክ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዘማሪ ብሬ አሜን። ቀስ ብራኬ ድረሰኝ ደምረው ወንድማችን እንኳን በሰላም መጣህልን። 4 መስመር እዚህ እያወራው እየጻፍኩ ነበር። ግጥም ቅዱልኝ በእናታችሁ። ደምረው ተደመረ፣ ደምረው ተደመረ፣ ሲያሳድድ የነበረ ከክርስቶስ ኅብረት ዛሬ ተጨመረ። በደማስቆ ሜዳ የጠራ ጳውሎስን ዛሬም በቲክቶክ ላይ ጠራው ደምረው። ከበረ ዘመረ በመቅደሱ ተሞሸረ፣ ኑ በብርሃኑ እያለ በመንፈስ ተጠምቆ በደሙ ከበረ። ደመረ ደመረ ደመረ። እንኳን ለዚህ ክብር አበቃ። በጣም ደስ ብሎኛል ወንድሜ፣ እግዚአብሔር የተመሰገነ ይሁን። እስኪ ስላየኋችሁ ሁላችሁም እዚህ በያላችሁበት እግዚአብሔር ሰላም ይብዛላችሁ። ምናልባት ደገም ላድርገው ሪከርድ የምታደርጉ ከፈለጋችሁ ብዬ ነው። ደምረው ተደመረ፣ ሲያሳድድ የነበረ ከክርስቶስ ኅብረት ዛሬ ተጨመረ። በደማስቆ ሜዳ የጠራው ጳውሎስን ዛሬም በቲክቶክ ላይ ጠራው ደምረው። ከበረ ዘመረ፣ ይኸው በመቅደሱ ዛሬ ተሞሸረ። ኑ በብርሃኑ እያለ ዘመረ፣ በመንፈስ ተጠምቆ በደሙ ከበረ። ደመረ ደመረ፣ እውነትም ደመረ። ሌሎችንም እግዚአብሔር አምላካችን ወደዚህ ኅብረት ይደምርልን ይጨምርልን። እግዚአብሔር አምላካችን በያለንበት ይጠብቀን። አሜን። ሐኑስ ዘማሪ ሐኑስ በጣም እንግዲህ ይቅርታ እያየ ነው እንግዲህ በነገራችን ላይ ያው ፍቅር ነው እንደዚህ የሚያደርገኝ የአባቴ ፍቅር የክርስቶስ ፍቅር የዚህ ቤተክርስቲያን ፍቅር ነው እንደዚህ የሚያደርገኝ። ሐኑስ ቀጥል ቀጥል፣ መናገር ትችላለህ፣ መዘመር ትችላለህ። ደሜ መምህር ጎሳ ተናግረው ይሆን ምናልባት ከሳቸው አላ ስለገባው መምህር ጎሳ የሉም አሉ የሉም መሰለኝ። ይቅርታ ያው ወጣ ወራድ ስለምንል አባቴ ይፍቱኝ ባርኩኝ። ቀሲስ ጎንበስ ብያለሁ፣ ይፍቱኝ ባርኩኝ። በረከተ ጳውሎስ ይደርብህ። እግዚአብሔር ይባርክ፣ እግዚአብሔር ይፍታህ። አሜን አሜን አሜን። አባታችን እኔ እንኳን ብዙ አልናገርም አባቶች አስቀምጬ፣ ግን 1-2 ቃል ብቻ ልበል። እንደው የደስታው ተካፋይ ነኝና ማለት ነው። ደሜ እውነት ዘመንህን እግዚአብሔር አምላክ ይባርክልን። አምላካችን ዘመንን ባርኮ በዚች ቅዱስ ቤተክርስቲያን የስሙ ቀዳሽ የመንግስቱ ወራሽ ለማድረግ የጠራህ ጌታ ነው፣ ማንም አይደለም። ተጠርተሃል፣ ልታገለግል መጥተሃል። እኔ አሁን የምናገረው አንድ ቃል ብቻ ነው። ከኛ ይልቅ ስለኛ የፈጠራቸው ቅዱሳን መላእክት በሰማይ ታላቅ ደስታ ነው ዛሬ። ይሄንን ደሜ አንተም ታውቀዋለህ። ከኛ ይልቅ ስለኛ የፈጠራቸው መላእክት ትልቅ ደስታቸው ነው ዛሬ እና ስለዚህ ደስታችን ነው። የኛ ደስታ ደግሞ የቅዱሳን መላእክት ደስታ ነው። እኔ ደግሞ አንድ የቤት ስራ ብሰጥ ደስ ይለኛል። ምናልባት ወደ ካልሰማኸኝ ቪዲዮ አጥፍተሃልና እየሰማሁ ነው። ኦኬ፣ በጣም ጥሩ ደምዬ። እኔ ደሜ አሁን አንተ የኛ ነህ ስንል አንተ የኛ ብልት ነህ፣ የቅዱስ ቤተክርስቲያን ልጅ ነህ። አሁን የምንፈልገው ከአንተ በስተጀርባ ያሉ ነፍሳት እግዚአብሔር ይፈልጋቸዋል። የቤት ስራ የምንሰጥህ ከአንተ በስተጀርባ ያሉ ፕላትፎርም እግዚአብሔር የተመሰገነ ይሁን። በየቤታችን ሁላችንም ሰባስቦን ዛሬ እንደዚህ እያወራን ያለ ነው። ትልቅ ደስታ ነው እየሰማን ያለ ነው። የሚገርመው ጨርሻለሁኝ። ደሜን ሊያሳንሱት ይሞክራሉ። እኛ ጋር ሲመጣ ሊያሳንሱት ይሞክራሉ። ፓስተር አይደለም ለማለት ይሞክራሉ። ትላንትና ቅድም ወንድሞቻችን መምህር በላሩም ከታች ብለዋል። ገብተው የነበሩ ሰዎች ምን ያህል ቦታ እንዳላቸው እናውቃለን። ግን እኛ ጋር ሲመጣ ያንስባቸዋል። ስለዚህ እኛ ደግሞ
ከብዙ ነገሮች ወንድማችን ልንጠብቀው ይገባል። የተሰጠው እውነቴን ነው ማስተካከያ ትክክል ቢሆንም ግን የነሱን ምን ያህል ርቀት እንደሄዱ ነው የሚያሳየንና ስለዚህ እኔ አንድ ነገር ለዚህ ማህበር መናገር የምፈልገው የቲክታክ ፕላትፎርም እየጠቀመን ነው። አባቶቻችን ልንሰራበት ይገባል ነው። ወንድማችን ደስታ በጣም ትልቅ ደስታችን ነው፣ ለኛ ደስታችን ነው። አልደግመውም። ከነገ በስቲያ እኔም ሁለት የሚጠመቁ አንድ እስልምና ተከታይ አንድ የፕሮቴስታንት ተከታይ እህቶች ወንድሞች አሉኝ። ስለዚህ ህዝቡ ይሄ ቲክታክ ፕላትፎርም እየተጠቀመው ነው። ስለዚህ ወንድሞቻችንና እህቶቻችን ሲመጡ ወደኛ ልንቀበላቸው ይገባልና በፍቅርና ክርስትና ፍቅር ነው። ቀደም መምህር ወንድማችን ዲያቆን ዘማርያም ማን ነው መዝሙር ሲናገርም ነበረ። ስለዚህ በዛ መሰረት እንሂድ። ደመረ አትደንግጡ፣ እውነተኛውን ጌታ ተቀብሏል። እውነተኛውን ጌታ የተቀበለው ደመረው ነው። ወንድሞቻችን እና እህቶቻችን በዛ ያላችሁ አትደንግጡ፣ አትደንግጡ። ደመረው አምልጧል። ደመረው እውነተኛውን ጌታ ተቀብሏል፣ አምልጧል፣ ህይወቱ አድርጎታልና ስለዚህ እንደ ደመረ እንዳመለጠው ሁላችሁም ታመልጡ ዘንድ ቅድስት ቤተክርስቲያን ዛሬም ነገም በክርስቶስ ስም ጥሪዋን ታቀርባለች። ይቆየን አባቶቻችን ስላሉ ለሌላውም ቦታ ልልቀቅ። ደምዬ አመሰግናለሁ። አባታችን ይቅር በሉኝ። ያስባለሁ መቼም መምህራን ወንጌል ክህነት ያላቸው አባቶች እያሉ እኔም እንደው ቅድሚያ ብሰጥ ደስ ይለኝ ነበረ። አኖስዬ ትረዳናለህ ብዬ አስባለሁ። ይቅር በለን። ብሬ ሰላም ብያለሁ። ቀሲስም ቅድም ይፍቱኝ ብዬ ፈትቻለሁ። አኖስ የምትለውን በልልና መዝሙር ዘምረህልን ወደ ቀጣዩ ደግሞ ወደ አባቶቻችን ምክር እናልፋለን። አኖስዬ ይቅር በለን። እሺ፣ ያው ትረዳናለህ። ስርዓተ ቤተክርስቲያን ማለት ይቅር በለን። እሺ፣ ግዴታዬ ነው። ግዴታ ነው። ቀሲስዬ ይፍቱኝ ብያለሁ። አባቴ ይፍቱኝ። ብራኪዎት ይድረሰኝ። እግዚአብሔር ይባርክ። እግዚአብሔር ይፍታ። እንዴት አለ? እግዚአብሔር ይመስገን አባቴ፣ እግዚአብሔር ይመስገን። ሀብተወልድ ሰላም ብያለሁ። መምህር ጎሳ አቤል፣ ዘማሪ ብርሃኑ፣ ብሩክ በዛብህ፣ መምህር ቢንዬ እግዚአብሔር ያክብርልኝ። በጣም ነው ማመሰግን። ክብር ይስጥልኝ። ሀብተወልድ እንኳን ወደ ቅድስት ቤተክርስቲያናችን ታመጣ። እግዚአብሔር ከእድሜ ላይ እድሜ እንኳን ጨምርልህ ብያለሁ። ያው እንግዲህ ፈቃዳችሁ ቢሆን አንድ መዝሙር ዘምሬ እንትን ብል ደስ ይለኛል። ቀሲስ ከፈቀዱልኝ። እሺ አባቴ